ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? ሆይ ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? አይወደኝም? አላሳዝነው? እንዲህ ሲጨነቅ፣ እንዲህ ሲቸገር፣ እንዲህ ሲጠበብ እንባዬ ምግብ ሲሆን ከሰውነት ተርታ ሲወጣ ለምንድነው እግዚአብሔር በፈተናዬ ጊዜ ዝም የሚለው? ቢኮዝ መምህር በፈተና ሰዓት ስራው ዝም ማለት ነው። በትምህርት ጊዜ ያወራው መምህር በፈተና ጊዜ እጁን ወደ ኋላ አጣምሮ ክፍል ውስጥ ይዞራል። ስራው ነው። ዝም ማለት ስራው ነው። ሴሚስተሩ ሙሉ ያስተማረ መምህር፣ እየጮኸ ያስተማረ መምህር፣ እያቀፈ ያስተማረ መምህር ልክ ጥያቄውን ሲሰጥህ ከዛ ሰዓት ጀምሮ ቁልጭልጭ ብትል ብልጭ ብትል ብትጨነቅ መደመር ቢጠፋብህ ማባዛት ብትረሳ ዝም። መምህር ያስተማረውን ተማሪ ሲፈትን ዝም ይላል። አሁን አዳራሽ ውስጥ በመንፈስ ቅዱስና በቃሉ አማካኝነት የሕይወታችሁ መምህር እግዚአብሔር ይጮሃል፣ ያስተምራችኋል። ስለ ፍቅር፣ ስለ ሕይወት፣ ስለ ትዕግስት አልፎ ስለ መሄድ ያስታጥቃችሁና ወደ ሕይወት ሜዳ ስትገቡ ዝም። እዚህ ያስተማራችሁ እግዚአብሔር፣ በምታውቁትም በማታውቁትም መልኩ ዕውቀትን የሰጣችሁ እግዚአብሔር በምትፈተኑበት ሰዓት እርሳሱን እንዲይዝልህ፣ ጥያቄውን እንዲያከብልህ፣ ማባዛቱን እንዲያባዛልህ ዶንት ኤክስፔክት። ይሄ የአስተማሪ ባህሪው ነው። በፈተና ሰዓት ዝም ማለት የመምህር ስራው ነው። የአስተማሪ ስራው ነው። የለፋበትን ተማሪ በፈተና ሰዓት ዝም ይለዋል። መልሱን ይጠብቃል። መልሱን ይጠብቃል። ምን ብሎ እስከሚመልስ ድረስ ይጠብቃል። አስተማሪ ሆኜ ስለማቃቃለሁ፣ ተማሪም ሆኜ ስለማቃቃለሁ ሴሚስተሩ ሙሉ ያስተማርኩትን እጄን ወደ ኋላ አድርጌ ይገርምሃል፣ ዘመድህም ቢሆን ዝም ነው የምትል፣ ሰላምተኛም ቢሆን ዝም ነው የምትል፣ ብዙ ቀን ዳስተር ይዞ ብላክቦርድ ያጸዳልህም ቢሆን ዝም፣ የባለስልጣን ልጅም ቢሆን ዝም ነው የምትል፣ የባለ ሀብትም ልጅ ቢሆን ዝም ነው የምትል፣ ቆንጆ ቢሆን ረጅም ቢሆን የፈለገው ቢሆን ዝም ነው የሚለው አስተማሪ። ይዞራል፣ ያያል። የሕይወት መምህር እሱ በወሰነው ስፍራ ያስተምራችኋል። ከዛ ወደ ሕይወት ጥያቄዎች ስትገቡ ስለሌላ አይደለም አጠገባችሁ፣ እነዛን ውብ ቀናቶች እያስታወሰ ስለ ፍቅሩ የምትመልሱትን ምላሽ ሊያይ ዝም ይላል። ስለ ማንነቱ የምትመልሱትን ምላሽ ሊያይ፣ ስለ ነገራችሁ ሚስጥር የምትመልሱትን ሊያይ ዝም ይላል። የዛን ጊዜ ጨክኖባችሁ አይደል? ከሕይወት ሊያጎላችሁ ከበረከት ሊያስቀራችሁ ሳይሆን በሚቀጥለው ቀን ስማችሁን ከፍ አድርጎ ሊጠራና በጓደኞቻችሁ ፊት ሊሸልማችሁ፣ በሕይወታችሁ መዝገብ ላይ የሚገርም ማስታወሻ ሊጽፍላችሁ ዝም ይላል። የሱ እጅ የሌለበት፣ የሱ እርዳታ የሌለበት፣ የሱ አድሎ የሌለበት፣ እናንተ ግን በማንነት ከሱ የሰማችሁት በመንፈሳችሁ ላይ የታተመ ድንቅ መንፈሳዊ አቅም በዛ ሁኔታ ቦግ ብሎ ሲወጣ የዛን ጊዜ መምህር ደስ ይለዋል። ይገርማል። እበለኝ አብዛኞቹ የኔ አስተማሪዎች ካስተማሩና ፈተና ከፈተኑ በኋላ 60 ተማሪ 50 ተማሪ ክፍል ውስጥ ቢኖር ከላይ መጀመሪያ የሚቀመጡት ከ50 እስከ 60 ያመጡት ብቻ ናቸው። እንደውም ብዙ ጊዜ አስታውሳለሁ 59 58 57 ያመጣን ተማሪዎች ይሰጠንና ከታች ያለው ለአንድ ተማሪ ስጣቸው ብሎ ይሄዳል። ስጣቸው ብሎ ይሄዳል እና የክፍሉ አለቃ ነው እንትናትና ያውላችሁ እያለ የሚሰጠው መምህሩ ለነማን በእጁ እንደሚሰጥ በደንብ ያውቃል። ለሰሙት በእጁ ይሰጣቸዋል። ላዳመጡት በእጁ ይሰጣቸዋል። ዋጋ ለከፈሉ በእጁ ይሰጣቸዋል። እንግዲያውስ እንደዚህ ነግራችኋለሁ። ያውላችሁ
ከፈተናችሁ በኋላ በሚገርም ውጤት በሚገርም ስብዕና ስትገለጡ ክብራችሁን ከሰው እጅ ሳይሆን ከአባታችሁ እጅ ትቀበላላችሁ። ከሰው እጅ አይደለም የምትቀበሉት። ከሰው እጅ አይደለም የምትቀበሉት። ውጤታችሁን ግሬዳችሁን ከሰው እጅ አትቀበሉ። ከጎረቤት ከጓደኛ ከሰፈር ሰው እጅ አትቀበሉ። በዛ መከራ በዛ ንዳድ ውስጥ በዛ ጥያቄ ውስጥ በዛ ረሃብና እንግልት ውስጥ እግዚአብሔር አምላካችሁ ጋር ተጣብቃችሁ ያለፋችሁበትን ሕይወት አክሊላችሁን ከሰው እጅ ሳይሆን ከእግዚአብሔር እጅ ትቀበላላችሁ። ራሱ በእጁ ይሰጣቸዋል። ከፍተኛው ነጥብ ያመጡትን ራሱ በእጁ ስማቸውን እየጠራ በኩራት ነው ስማቸውን የሚጠራው። በድል ነው ስማቸውን የሚጠራው። ይኸው እግዚአብሔር ምስክሬ ነው። በዚህ ትውልድ መካከል መታሰቢያ እግዚአብሔር ይሰጣቸዋል። እግዚአብሔር መታሰቢያ ይሰጣቸዋል። በቤተ ክርስቲያን መካከል እግዚአብሔር መታሰቢያ ይሰጣቸዋል። ላትረሱ እግዚአብሔር መታሰቢያ ይሰጣቸዋል። በጦር ሜዳ ላይ ዋጋ የከፈሉ ሰዎች መንግስት መታሰቢያ ይሰራላቸዋል። በሰላሙ ጊዜ የህይወት መምህር እሱ ሲያጫውትሽ በደንብ ከሰማሽውና በፈተና ጊዜ ሳትደናገጪና ሳትበደበጂ እሱ ላይ ታምነሽ ሁኔታውን ካለፍሽው አትጠራጠሪ። ያለፍሽበትን የህይወት እሳት ዋጋውን ከሰው አይደለም ከእግዚአብሔር ከራሱ እጅ ትቀበያለሽ። ከእግዚአብሔር ከራሱ እጅ ሆይ እግዚአብሔር ለምንድነው ስፈተን ዝም የሚለው? ነገር ሲከብደኝ ዝም የሚለው? ቀን ሲጨልምብኝ ዝም የሚለው? ወዳጆቼ ፊታቸውን ሲያዞሩ ለምንድነው ዝም የሚለው? በህመም በችግር በማጣት በከፍታ በተቃውሞ በብዙ ሁኔታ ሲቸገር አይቶ ስፈተን አይቶ ሲጨነቅ አይቶ ለምንድነው እግዚአብሔር ዝም የሚለው ብላችሁ ከጠየቃችሁ በፈተና ሰዓት ዝም ማለት የመምህሩ ባህሪ ነው። ባህሪው ነው ዝም ያሰኘው። ወዳቸዋለሁ የሀገሬ ልጆች። ጎበዝ ተማሪውን ያውቃል መምህሩ። በዘመድ የገባውንም ተማሪ ያውቃል። ጎበዝ ተማሪም ያውቃል። ለምንድነው እግዚአብሔር ዝም